ማንም ቢሆን በዘመን ላይ አይደገፍ፣ በጉልበተኛም ቢሆን አይመካ። ምክንያቱም ዘመን ሲያልፍ መደገፊያውን የሚያጣ፣ ጉልበተኛም ሲደክም መመገቢያውን የሚነጠቅ ነውና። ፍርድ እንደ ዘመኑ ደግሞም እንደ ነባራዊ ሁኔታው ነው እንጂ እንደ እውነታው አይደለም። ዳኛም ከማስረጃ ጋር እንጂ ከእውነት ጋር ፈጽሞ አይተዋወቅም። ምክንያቱም ከሸክላ የተሰራው የማህበረሰብ ሕግ በቀላሉ የሚሰበር ነውና። እንደስካሁኑ ቋሚ ፍርድና ተመሳሳይ ሚዛን የለም። ማንም ቢሆን ሲወድቅ የሚከተከት ሲቆምም የሚሰገድለት ነው። ሌባ አቅም እስካለው ድረስ ቅዱስ፣ መልካሙም እጁ ሲዝል እርኩስ ነው። ዛሬ ያከበረ ሚዛን ነገ ያዋርዳል። ትላንት የባረከ እጅ ዛሬ ሊራገም ይወጣል። ያሞገሰ አፍ ሲያወግዝ ሰው ባጸደቀ አንደበቱ መልሶ ይኮንንበታል። እናም ሲጠቃለል ግለሰብ በማህበረሰብ ሕግ ላይ ተስፋ ከጣለ ሸምበቆን እንደመደገፍ ይሆንበታል።